ሰላም ሰላም እንዴት ናችሁ? ፋርማሲስት ሰብለ ነኝ። ዛሬ በዚህ ቪዲዮ ስለ ትራማዶል እንነጋገራለን። ቪዲዮን ከመጀመራችሁ በፊት ሰብስክራይብ እና ላይክ ማድረግ እንዳይረሳ። ዛሬ ስለ ትራማዶል ምንነት፣ ለምንድን ነው የምንወስደው የሚለውንና ስለ ጎንዮሽ ጉዳቱ እንነጋገራለን ማለት ነው። ትራማዶል ሲንተቲክ ኦፖይድ ከምንላቸው የመድኃኒት ግሩፖች ውስጥ ይካተታል። የሚታዘዘውም ፔን ሲኖር ሞድሬትም ሊሆን ይችላል፣ ሲቪየር የሆነ ፔን ሲኖር የሚታዘዝልን መድኃኒት ነው ማለት ነው። በተለይ ደግሞ ሌሎች ህመም ማሳገሻዎች ወስደን ምንም አይነት ሪስፖንስ ሰውነታችን ሳያመጣ ሲቀር ትራማዶል ሊታዘዝልናል። ከዛም በተጨማሪ ሰርጀሪ ተሰርተን ከሆነ አፍተር ሰርጀሪ ሊታዘዝ ይችላል ማለት ነው። ፕሪስክሪፕሽን ግዴታ የሚፈልግ መድኃኒት ነው ትራማዶል። በተጨማሪ ክሮኒክ የሆነ ህመም ሲኖር ማለት በጣም አሁን ለምሳሌ ከፍተኛ የሆነ ህመም ኖሮ ዲፕሬሽን ውስጥም ከቶ ሊሆን ይችላል። ከዛ ጋርም ተያይዘው ከሆነ ትራማዶል ሊታዘዝልን ይችላል ማለት ነው። ትራማዶል እንዴት ነው ሰውነታችን ላይ ስራ የሚሰራው ስንል፣ አንደኛው እንዳልኳችሁ ኦፖይድ አናልጀሲክ ነው፣ ህመምን ያስታግሳል። ሁለተኛው ነገር ደግሞ ሴንትራል ነርቨስ ሲስተም ላይ ኢፌክት ያመጣል። ይህም ማለት በብሬናችን ላይ የሴሮቶኒን እና የኖሪፒነፍሪንን መጠን በመጨመር ዲፕረስ ከሆንን በህመሙ ምክንያት ሊሆን ይችላል፣ ያንን ሪዞልቭ ያደርግልናል ማለት ነው። ስለዚህ የሲኤንኤስም ኢፌክት አለው ማለት ነው። ስለዚህ ኖርፕነፍሪን እና ሴሮቶኒን የሚጨምሩ ሌሎች መድኃኒቶች ለምሳሌ የዲፕሬሽን መድኃኒቶች ሊሆኑ ይችላሉ፣ የማይግሬን መድኃኒቶች ሊሆኑ ይችላሉ፣ ቮሚቲንግ መድኃኒቶች፣ እነዚህ ሁላ መድኃኒቶች የኖርፕነፍሪን እና የሴሮቶኒን መጠን ይጨምራሉ። ከነሱ ጋር አንድ ላይ ባንወስደው ይመከራል። ምክንያቱም ትራማዶልም ይጨምራል፣ ሌሎቹ መድኃኒቶች የሴሮቶኒን መጠን ይጨምራሉ። ስለዚህ ሴሮቶኒን ሲንድረም ሰውነታችን ላይ ያስከትላል ማለት ነው። ይህም ሆነ ማለት በጣም ኮንፊውዝድ እንሆናለን። ከዛም በስተቀር ዴዝም ሁላ ሊያመጣ ይችላል። ሲዘር፣ ይሄ የሚጥል በሽታ ሊያስከትል ይችላል ማለት ነው። ስለዚህ ሁለቱም መድኃኒቶች ከመውሰዳችን በፊት ሐኪም ማማከር ግዴታ ይኖርብናል ማለት ነው። ሌላው የጎንዮሽ ጉዳቱ ምንድነው ነው? ትራማዶል የጎንዮሽ ጉዳቶች አሉት። የመጀመሪያው ዲዚነስ ነው። ይሄም ማለት ከእንቅልፍ ጋር ተያይዞ የሚመጣ ችግር ማለት ነው። ወይ ደግሞ ኢንሶሚኒያ፣ በጣም እንቅልፍ የማለት አይነት ችግር ሊያመጣ ይችላል። ሌላው ሃሉሲኔሽን ነው። ይህም ማለት ምንም በማይሰማበት እና ምንም በሚታይ ነገር በሌለበት ታይቶኛል ወይ ደግሞ ተሰምቶኛል አይነት ቢሄቪየር ሊያመጣ ይችላል ማለት ነው። ሌላው ድርቀት ነው። ከዛም በተጨማሪ ራስ ምታት እና ሰውነታችንም የመድረቅ አይነት ምልክት ሊያስከትል ይችላል ማለት ነው። ትራማዶልን የምታጠባ ሴት ወይ ደግሞ ነፍሰ ጡር የሆነች ሴት ትጠቀመዋለች ወይ ነው? የምታጠባ ሴት ባትወስደው ይመከራል። ምክንያቱም ትራማዶል በጡት ስለሚወጣ ልጁ ጋር ይደርሳል። ይህ ደግሞ የብሬን ዳሜጅ ልጁ ላይ ሊያስከትል ይችላል ማለት ነው። ስለዚህ የምታጠባ ሴት ባትወስደው ይመከራል። ሌላው ነፍሰ ጡር የሆነች ሴት ትጠቀመዋለች ወይ ነው? በፕላሴንታ ወደ ልጁ የመተላለፍ አቅም አለው። ነገር ግን ይሄ ነው ተብሎ የተጠና ጥናት የለም። ካለው ሪስክ እና አድቫንቴጁ ታይቶ ሊወሰድ ይችላል ማለት ነው። ሌላኛው ደግሞ ትራማዶልን ለረጅም ጊዜ ተወስዶ ምን አይነት ኢፌክት አለው ነው? ለረጅም ጊዜ ሲወሰድ ሃቢት ፎርሚንግ ነው፣ ወይ ደግሞ ሰውነታችን ሜንታሊም ሊሆን ይችላል ፊዚካሊም በዛ መድኃኒት ዲፔንድ እንሆናለን ማለት ነው። እና ቅድም ያልኳችሁን የጎንዮሽ ጉዳቶች ሊያስከትል ይችላል ማለት ነው። ታዞልን እንኳን እንደዛ አይነት ሳይድ ኢፌክቶች ከመጡ ማርከሻ ወይ ደግሞ አንቲዶት መውሰድ ይኖርብናል። የትራማዶል አንቲዶት ናሎግዞን ብለን እንጠራዋለን። ስለዚህ ሁልጊዜ ትራማዶልን ካለማዘዣ መውሰድ አይኖርብንም ማለት ነው። ሌላ ስለ ትራማዶል ማወቅ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ ጻፉልኝ። እንድሰራላችሁ የምትፈልጉትን ቪዲዮ ካለ ኮሜንት ላይ አስቀምጡልኝ ማለት ነው። ሰብስክራይብ እና ላይክ እያደረጋችሁ ይህንን ቻናል አበረታቱ። አመሰግናለሁ።